ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች በለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናሽተን ይዘንላችሁ ልንቀርብ ተስናድተናል ከፕሮግራም ጋር አብራችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ ባለባበሳቸው ምክንያት የታገዱ ሙስሊም ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ከስምምነት ላይ መድረሱ ተሰማ በአዲስ አበባ ከተማ ባለባበስ ምክንያት 2 ሳምንት የታገዱ ሙስሊም ተማሪዎች ወደ ትምህርት ገበታቸው እንዲመለሱና ትምህርታቸውን እንዲከታተሉ ከስምምነት መደረሱን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል ምክር ቤቱ ለአዲስ አበባ ከተማ አስተዳደር ትምህርት ቢሮ ጥቅምት 20 ቀን 2017 ዓ.ም በጻፈው ደብዳቤ ካለፉት 2 ሳምንታት ወዲህ በአዲስ አበባ በሚገኙ አንዳንድ ትምህርት ቤቶች ውስጥ ሙስሊም ሴት ተማሪዎች ላይ ባለባበሳቸው ምክንያት ጫናና እንግልት እየደረሰ ነው ሲል ገልጿል አንዳንድ ትምህርት ቤቶች ከትምህርት ውጪ የሆኑ ተማሪዎች ወደ ትምህርት ገበታቸው እንዲመለሱም ጥሪ አቅርቦ ነበር ምክር ቤቱ በትላንትናው ዕለት ባወጣው መግለጫ ከሙስሊም ሴት ተማሪዎች አለባበስ ጋር በተያያዘ የተፈጠረውን ችግር ለመፍታት ውይይቶችን ሲያደርግ መቆየቱን አስታውቋል በተጨማሪም ጥቅምት 20 ቀን መጅሊሱ ከፍተኛ አመራሮችና ስራ አስፈጻሚዎች የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ የአዲስ አበባ ከተማ ፖሊስ እንዲሁም የከተማዋ ትምህርት ቢሮ ኃላፊዎች በተገኙበት ጉዳዩ ላይ ሰፊ ውይይት ተደርጓል ብሏል በዚህም ከያዝነው ወር መጀመሪያ አካባቢ ጀምሮ ከትምህርት ገበታቸው የተገለሉ ተማሪዎችን በተመለከተ በጊዜያዊነት ከመገለላቸው በፊት ይስተናገዱ በነበረበት ሁኔታ ወደ ትምህርት ገበታቸው እንዲመለሱና ትምህርታቸውን እንዲከታተሉ ከስምምነት ተደርሷል ሲል መጅሊሱ አስታውቋል ትላንትና በተካሄደው 6ኛ የህዝብ ተወካዮች ምክር ቤት ስብሰባ የምክር ቤቱ ተወካይ የሆኑት ኡስታዝ ካሚል ሸምሱ የሙስሊም ተማሪዎች አለባበስ ጋር በተያያዘ የተፈጠረው ችግር መፍትሄ እንዲሰጠው ተጠይቋል ጠቅላይ ሚኒስትር አብይ አህመድ ለጥያቄው በሰጡት ምላሽ የአለባበስ ጉዳይና ሃይማኖትን በተመለከተ ችግር የለም ማለት አልችልም ግን ትልቅ እድገት አለ ከተቋማት አንፃር መሰራት ያለበት ነገር ካለ እንሰራለን ብለዋል ሲል አዲስ ስታንዳርድ ዘግቧል ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከውጭ ቢደረግ ማንኛውንም ተቃውሞና ትንኮሳ ለመመከት የሚያስችላት በቂ ኃይል አላት ሲሉ ተናገሩ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በተገኙበት 6ኛው ዙር 4ኛ ዓመት 3ኛ መደበኛ ስብሰባውን ባካሄደበት ወቅት በስብሰባው ፕሬዝዳንት ታዬ አስቀስላሴ መስከረም 27 ቀን ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በርካታ ጥያቄዎች የቀረቡ ሲሆን ጠቅላይ ሚኒስትሩ ለጥያቄዎቹ ምላሽና ማብራሪያ ሰጥተዋል የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በተገኙበት ባካሄደው ስብሰባ ከተነሱ ጥያቄዎችና አስተያየቶች መካከል ከፌደራልና ከሌሎች ክልሎች በኢንቨስትመንት መሬት አቅርቦት ላይ የሚስተዋሉ ብልሹ አሰራሮች የትኞቹ ናቸው እንዴት ሊታረሙ ይችላሉ በአገሪቱ የሚስተዋሉ ሰላምና የጸጥታ ችግሮችን በዘላቂነት ለመፍታት ምን ታስቧል በተለያዩ አካባቢዎች የሚስተዋሉ ብልሹ አሰራሮችን ለማረምና ለማስተካከል እንደ መንግስት ምን እየተሰራ ነው እንዲሁም ህዝብን እየፈተኑ የሚገኙ የጸጥታ ስጋት የኑሮ ውድነት ሌብነት ብልሹ አሰራርን እንዲሁም ኮንትሮባንድና ህገወጥነትን ትርጉም ባለው ሁኔታ ለመቀነስ ምን ታስቧል በኢኮኖሚ ማሻሻያው የኢኮኖሚ ጫና ሊፈጠርባቸው የሚችሉ በዝቅተኛ ኑሮ ደረጃ የሚኖሩ የህዝብ ክፍሎችን ለመደገፍ እየተከናወነ ያለው ስራ የደረሰበት ደረጃ ቢብራራም ኢትዮጵያ ከሶማሌላንድ ጋር ያደረገችው የወደብ ስምምነትን ተከትሎ የተነሱ ጫናዎችን ለመቋቋም እየተከናወነ ስላለው ዲፕሎማሲ ቢብራራ የዋጋ ግሽበትን ወደ ተቀመጠበት ግብ ለማውረድ በ2017 በጀት ዓመት ለመስራት ምን ታስቧልና ሌሎች ጥያቄዎች ለጠቅላይ ሚኒስትር አብይ አህመድ ቀርበው ምላሽ ተሰጥቶባቸዋል ጠቅላይ ሚኒስትሩ ኢትዮጵያ ባለፈው ዓመት 8.1% የኢኮኖሚ እድገት ማሳየቷን ገልጸው በተያዘው ዓመት ደግሞ 8.4% የኢኮኖሚ እድገት ለማስመዝገብ እቅድ መያዙን ገልጿል የዋጋ ግሽበትን አስመልክቶ በሰጡት ምላሽ ባለፈው ዓመት በርካታ አገራትን ፈትኗል ኢትዮጵያም የዋጋ ግሽበትን ለመቅረፍ በርካታ ስራዎች እያከናወነች ነው በተለይም ምርት ማምረት ላይ በትኩረት እየተሰራ ነው ብለዋል የደሞዝ ጭማሪውን በተመለከተ ከፍተኛ የዳታ ችግር ተፈጥሯል ይህንን ዳታ ለማጥራት ከፍተኛ ስራም ሲሰራ ቆይቷል ብለዋል ሰላምን በተመለከተ ደግሞ ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ ከምንም በላይ ሰላም ያስፈልገናል ጦርነትን በተግባር እንቃወማለን አንፈልገውም ከኃይል አማራጭ ይልቅ የሰላም አማራጭ ውጤቱ ከፍተኛ ነው ብለዋል እንዲሁም መንግስት ግጭቶችን በሰላም የሚፈታበት እቅድ ቅድሚያ ሰጥቶ እየሰራ ነው አሁንም ያለን አቋም
የትኛውንም አይነት አለመግባባት በሰላም እንዲፈታ ነው። ነገር ግን የትኛውም አካል በኃይልና በጥላቻ መጠፋፋትን እንጂ ዓላማውን አያሳካም። ሰከን ብለን ማሰብ ይገባል። ሐሳብ አልባ ትግል ፍሬ የለውም ሲሉም አብራርተዋል። ከሶማሌላንድ ጋር ያላቸው የወደብ ስምምነትን አስመልክቶም ለተነሳው ጥያቄ ኢትዮጵያ ሰላማዊ በሆነ መንገድ በቀይ ባህር ላይ የባህር በር ያስፈልጋታል። በዚህ ጉዳይ ወደ ኋላ የማይል ይፋዊ አቋም አለን ብለዋል። ነገር ግን ይህንን ለማሳካት ጦርነትም ሆነ የኃይል አማራጭ አንፈልግም ያሉት ጠቅላይ ሚኒስትር አብይ ፍላጎታችንን ማሳካት የምንሻው በሰላማዊ አማራጭ ነው ብለዋል። ኢትዮጵያ ሉዓላዊነትን በተመለከተ የተናገሩት ጠቅላይ ሚኒስትር ኢትዮጵያ ከጎረቤት ሀገራት ጋር በትብብር መስራት ዓላማዋ መሆኑን ተናግረው ኢትዮጵያ ማንንም አትነካም ያሉት ጠቅላይ ሚኒስትሩ ኢትዮጵያን ሉዓላዊነቷን የሚነካ ካለ ለመመከት ሀገሪቱ በቂ ኃይል እንዳላት በዚህ ረገድም ምንም ስጋት እንደሌላት ነው ያስረዱት። በኮንታ ዞን በተከሰተ የመሬት መንሸራተት የ6 ሰዎች ሕይወት ማለፉን የክልሉ ፖሊስ ገለጸ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኮንታ ዞን አመያ ዙሪያ ወረዳ ጫሬ ቀበሌ በተከሰተው የመሬት መንሸራተት አደጋ የ6 ሰዎች ሕይወት ማለፉን የክልሉ ፖሊስ አስታውቋል። በቀበሌው ትላንትና ምሽት የጣለው ከባድ ዝናብን ተከትሎ ዛሬ ጠዋት 2 ሰዓት ላይ የመሬት መንሸራተት መከሰቱን የክልሉ ፖሊስ ኮሚሽነር የህዝብ ግንኙነት ዳይሬክተር ኤክስፐርት ደጀኔ አሰፋ ተናግረዋል። በአደጋው ህይወታቸውን ያጡ ሰዎች 2 ቤተሰብ አባላት ሲሆኑ ከአንደኛው ቤተሰብ 4 እንዲሁም ከሌላኛው ቤተሰብ 2 ሰዎች ህይወት እንዳጡ ለፋና አስረድተዋል። በተከሰተው የመሬት መንሸራተት አደጋም 2 ቤት መውደሙን አረጋግጧል ተብሏል። የነፍስ አድን ስራው ተጠናክሮ መቀጠሉን ገልጸው እስካሁን 1 አስክሬን ተገኝቷል ብለዋል። በአካባቢው አሁንም መሬት እየተናደ መሆኑንና የውሃ ሙላት ጎርፍ መኖሩን የነፍስ አድን ስራው በተፈለገው ልክ እንዳይሆን አድርጎታል ነው ያሉትም። ከቀናት በፊት በደቡብ ኢትዮጵያ ወላይታ ዞን የጣለው ከባድ ዝናብ ባስከተለው የመሬት መንሸራተት አደጋ የ7 ሰዎች ህይወት ማለፉ ይታወቃል። በተመሳሳይ መልኩም በክልሉ ሐምሌ 15 ቀን በተከሰተው የመሬት መንሸራተት አደጋ ከ250 ሰዎች በላይ ህይወታቸው ማለፉ አይዘነጋም። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ